በራሳችን እንፍረድ። እኛ አባት ይህንን በጥበብ ሲያስተምሩ መነኮሳት ሁሉ በዛ መነኩሴ ላይ ሳይፈርዱበት ይቅር ብለው ተውት፣ ሁሉም ተበተኑ። እያቸው እንዲህ ሰው ያስተምራል። በሰው ላይ ምን ጊዜም ልንፈርድ አያስፈልግም። በእኛ ላይ ስለተፈረደብን እንኳን ልንሰጋ አያስፈልግም። ደስ ሊለን ነው የሚገባው። ለምን? ፍርድ ሁሉ በእግዚአብሔር ዘንድ ስለሆነ፣ እውነተኛ ፍራጅ የሆነው ክርስቶስ እግዚአብሔር ስለሆነ ማለት ነው። ሰዎች ምናልባት በሐሰተኛ ክስ ቢከሱብንም እንኳን እናያለን። ምናልባት በማረሚያ ቤቶች ብዙዎች በሐሰት ክስ ተመስርቶባቸው የሚኖሩ እውነት ግን በልባቸው ያሉ ብዙ ሰዎች ይኖራሉ። እግዚአብሔር ግን ያቺን ሴት ነፃ እንዳወጣት አንድ ቀን እግዚአብሔር ከምርኮ ያወጣቸዋል። የልብን የሚያውቅ አምላክ እሱ ሁሉም በጊዜው ትክክል ነውና ሁሉም በጊዜው እውነቱን ይገልጣል። እግዚአብሔር አሁንም እውነቱን ይግለጥ። እግዚአብሔር ይፍረድልን። ሁላችሁም አማቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከኒልማ ከናፍረ ቁልቁሎ ሰደን ዋቀዮ ቶኮ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም በአንድ አምላክ እናምናለን። በክርስቶስ ክርስቲያን፣ በወልድ ውሉደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን ይሰኛችሁ። በቅድሚያ የተከበሩ የዚህ ታላቅ ደብር የስብከተ ወንጌል ኃላፊ የሆኑት መምህራችን ለምስጋና፣ ለትምህርት፣ ለግሳጼ፣ ለጽድቅ ካላችሁበት ስፍራ ወደዚህ ወተቀደሰ አደባባይ የተጠራችሁ እግዚአብሔርን የምትወዱት እርሱም አብልጦ የሚወዳችሁ የእግዚአብሔር ቤተሰቦች በጠራን ባሰባሰበን ብሎ ፍቅሩን እስከ መስጠት ድረስ በገለጸልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ድምፅ ሰላም እላችኋለሁ። እንደምን ቆያችሁ? እንደምን ለሰዓት ደረሳችሁ? አሜን። አያልቅበት ባለጸጋ የእኔና የእናንተ አምላክ 22ቱን ስነ ፍጥረታት በቃሉ በገቢር በሐልዮ የፈጠረ የአበው የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ስሙ የተመሰገነና የተወደሰ ይሁን። አሜን። አትለይምና በጨለማ ውስጥ ሳለን በባርነት ውስጥ ሳለን ነፃ የሚያወጣንን ብርሃን ዓለም የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደችልን እናታችን የመስቀል ስር ያደራ ስጦታችን ከጭንቅ የምታወጣን ከሐዘናችን የምታጽናናን መብርሃን ወላዲተ አምላክ ድንግል ማርያም ስሟ የተመሰገነና የተወደሰ ይሁን። አሜን። አይለዩምና ዘወትር በመንበሩ ፊት ቅዱስ 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 የሰራዊት ጌታ
እያሉ የሚያመሰግኑ ቅዱሳን መላእክት እንዲሁም ወንጌልን በአራቱም አቅጣጫ የዘሩ ካደረበት ያደሩ ከቃሉ ትምህርትን የተማሩ ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት ሁሉም እግዚአብሔር አምላክ እንደሰጣቸው ክብርና ጸጋ መጠን የተመሰገኑና የተወደሱልን የተመሰገኑና የተወደሱልን ለብላችሁ እግዚአብሔርን አመስግኑ እስቲ። እግዚአብሔር ስሙ የተመሰገነና የተወደሰልን። እግዚአብሔር አምላክ ቢወድና ቢፈቅድ ለቀደምት ለነቢያት ብሎም በዘመኑ ለነበሩ ለሐዋርያት በዘመናችንም ላሉ ለሊቃውንተ ቤተ ክርስቲያን የገለጸውን ምስጢር ለእኔና ለእናንተ ሊገልጽልን የማጽናኛውን ቃል ከሐዘናችን የምንጽናናበት ባችን የሚታበስበት ሕይወት የሆነውን የእግዚአብሔርን ቃል እኔ እዚህ ጋር ቆሜ እናንተ ደግሞ እዛ ጋር ተቀምጣችሁ እግዚአብሔር አምላክ ያስተምረናል። ማን ያስተምራል? ማን ይመክራል? ማን ይናገረናል? እግዚአብሔር አምላክ ሁላችን ይናገር። የምሕረቱን ቃል ገልጾ ምስጢሩን ያሳየን። እግዚአብሔር ቢወድና ቢፈቅድ በዕለቱ ከተነበበ ወንጌል ላይ ለትምህርታችን ርዕስ አድርገን የምናየው በዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 10 ላይ ያለውን ኃይለ ቃል መነሻነት በማድረግ ይሆናል። ቃሉም እንዲህ ይላል፣ እነዚያ ከሳሾችሽ ወዴት አሉ? ይህ ቃል በልቦናችሁ ጽላት ላይ ታተም ዘንድ ከኔ በመቀጠል ትላላችሁ። እነዚያ ከሳሾችሽ ድምፃቸው ይሰማ። እነዚያ ከሳሾችሽ ወዴት አሉ? ዮሐንስ ወንጌል ምዕራፍ 8 ቁጥር 10። እንግዲህ ይህንን ቃል የተናገረው እውነተኛ ዳኛ የሆነ የዓለም ሁሉ ፈጣሪ የሆነ ምሕረቱ የበዛ ቸርነቱ የሰፋ የእኔና የእናንተ አምላክ ቤዛችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው የምሕረት ኃይለ ቃል ነው። ይህ ቃል የተነገረላት ደግሞ ምናልባትም በኃጢአት ስትኖር ለነበረች በአመንዝራነት ሕይወቷ ተፈርዶባት ፈሪሳውያን ለፍርድ ወደ ጌታ ዘንድ ያቀረቧት ለአንዲት አመንዝራ የተነገረ ቃል ነው። ከሳሾችሽ ወዴት አሉ? ይህ ቃል ዛሬ ላይ ለእኛ ለሁላችንም ያስፈልገናል። ምናልባት በጊዜው ለእርሷ ነገር እንጂ ፍጻሜው ግን አሁን ላይ ለሁላችንም ፍትሕ ለምንሻ ፍርድን ለምንሻ እውነተኛ የፍርድ አምላክ እግዚአብሔር ለእኛ የተነገረ ኃይለ ቃል ነው። የዚህ ትምህርት መሰረታዊ ዓላማ ፍርድ ሁሉ በእግዚአብሔር ዘንድ እንደሆነ፣ ዳኝነት ሁሉ በእርሱ በእውነተኛ ዳኛ በእግዚአብሔር ዘንድ እንዳለ፣ እኛ በደለኞች ሆነን ሳለን ፍርድን ከእርሱ ዘንድ ስንሻ እኛ በሰዎች ላይ መፍረድ እንደሌለብን ይልቁኑ ፍርድን ሁሉ ፈራጅ ለሆነው ለእግዚአብሔር መተው እንዳለብን በዚህ ቃል ላይ እንማራለን። እግዚአብሔር ሁላችንም ያስተምረን። እግዚአብሔር ምስጢሩን ይግለጠልን። እንግዲህ ይህንን ቃል በመጽሐፉ ላይ ከትቦ ደግሞ ያስቀመጠልን ፍቁረ እግዚእ የተባለው የጌታ ወዳጅ የተባለው ቁጥሩ ከአራቱ ወንጌላውያን መካከል አንዱ የሆነው ወንጌላዊው ቅዱስ ዮሐንስ በመጽሐፉ ላይ በወንጌሉ ከትቦ አስቀምጦልናል። ከላይ ከቁጥር 1 ጀምሮ ስንመለከት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመሸ ጊዜ ወደ ደብረ ዘይት ሄደ ይለናል። ወዴት ሄደ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በመሸ ጊዜ ወደ ደብረ ዘይት ሄደ ይለናል። እንግዲህ ደብረ ዘይት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓቱ ናት፣ ማረፊያው። ሲያስተምር ውሎ በምኩራብ ዞሮ ሲያስተምር ከዋለ በኋላ አመሻሹን የሚያርፍባት፣ ጸሎት የሚያደርግባት፣
አሁን ላይ ለባህታውያን ለገዳማውያን አብነት ይሆን ዘንድ በዓቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደብረ ዘይት ነበረች። ከተራራው ግርጌ በአንዲት ዋሻ ክርስቶስ ሌሊቱን በዛ ያመሽ ነበረ። በጸሎት እየተጋ በዚያ ያመሽ ነበረ። የቀኑ ውሎ ደግሞ በምኩራባት እየዞረ ያስተምር ነበረ። ድውያንን ይፈውስ ነበረ። ትምህርቱ ብፁዕ የተሰኘ ቅዱስ የተሰኘ የሕያው ቃሉን ለዓለም ሁሉ ያስተምር ነበረ። ታዲያ አመሻሹን ወደ ደብረ ዘይት ወደ ማረፊያው ወደ በዓቱ ሄደ ይለናል። ከዛ በነጋታው እንደተለመደው በጠዋት ተነሳና ወደ ምኩራብ ሄደ ይለናል። ከቁጥር 2 ላይ ወደ ምኩራብ ሄደ። ሕዝቡም ደግሞ ብፁዕ የተሰኘው ቅዱስና ልዩ የተሰኘው የሕይወት ቃሉን ለመስማት ወደ ምኩራብ ሄዱ ነበረ። ምናልባት እርሱን ይከተሉ የነበሩ ሕዝባውያን ለተለያየ ምክንያት ቢከተሉ ለተለያየ ምክንያት ቢሰሙ አንዳንዶቹ ለሕይወት ለ120 ቤተሰብ የተመረጡት የተለዩት ቃሉን በተግባር የገለጹት እነዚህ እንዳለ ሁሉ በተዘራው ዘር ላይ እሾህ ሆኖ የበቀለባቸው አንቆ የያዛቸው የሕይወት ቃሉ ደግሞ እነ ፈሪሳውያን የሙሴን ሕግ አውቀናል የሚሉ እርሱን ለመክሰስ ከቃሉ እንከን ይፈልጉበት ዘንድ ትምህርቱን ለመስማት ይሄዱ ነበር። በምኩራብ እንከን ይፈልጉበት ዘንድ በእርሱ ላይ ክስን ለማቅረብ ማለት ነው። በጠዋትም አንድ ወደ ምኩራብ ላስተምር ሄደ። በዚያም ማስተማርን ጀመረ። ትምህርቱም ብፁዕ ነው ይላል። ትምህርቱ ምንድነው? ብፁዕ ነው። ብፁዕ ነው ማለት ሌላ ነው፣ የተለየ ነው። ይህ የሚያስተምረው ትምህርት በሕገ ኦሪቱ እንዳለው ፈሪሳውያን ወይም ደግሞ ካህናቱ እንደሚያስተምሩት ከነሱ የተለየ ሆኖ ሳይሆን የሚያስተምርበት መንገድ የተለየ ነበረ። ሕገ ኦሪቱን ሽሮ ሳይሆን የሚያስተምረው ከዚያ እያጣቀሰ ልዩ የሆነ ቃሉን ትምህርት ያስተምራል። በዘመናችን ላይ እንዳሉት ሌላ ሃይማኖት መስርተው የተለየ ትምህርት ከቤተ ክርስቲያን የወጣ ትምህርት እንደሚያስተምሩት አይደለም። የክርስቶስ ትምህርት የተለየ ነው ሲባል የሚያስተምርበት መንገድ የተለየ ነበረ። ግን ቃሉ እውነት ነበረ። ለምን? እርሱ ራሱ የሚነበብ መጽሐፍ የተባለው ክርስቶስ ራሱ እውነተኛ ቃል ስለሆነ ማለት ነው። ቃልም በመጀመሪያ በእግዚአብሔር ዘንድ ነበረ፣ ያ ቃል እግዚአብሔር የተባለው ራሱ ክርስቶስ የሚያስተምረው እውነት ነበረ። ትምህርቱ ሌላ ነው ሲባል ምናልባት በሥጋ ተምረው እንዳገኙት ከካህናት አለቆች እንደተማሩት ነቢያት እንደ መምህራኑ ያስተምር ሳይሆን የእሱ ትምህርት የተለየ በሥጋ ያይደለ ከሰማያዊ አባቱ ከእግዚአብሔር አብ ዘንድ ያገኘው በራሱ ስልጣን በኃይል ሆኖ ስለሚያስተምር ትምህርቱ የተለየና ብፁዕ ተሰኘ። የተቀደሰ ትምህርት ነበረ። ድውያንን የሚፈውስ ትምህርት ነበረ። ለሞቱት ሕይወትን የሚሰጥ ቃል ነበረ። ያዘኑትን የሚያጽናና ቃል ነበረ። እንባን የሚያብስ ቃል ነበረ። ቃሉ እኮ አጽናኝ ነው የምንለው ያለ ምክንያት ሆኖ አይደለም። እንባችንን ያብስልናል የምንለው ያለ ምክንያት አይደለም። ከሐዘናችን ያጽናናናል የምንለው እግዚአብሔር ቃል ያለ ምክንያት ሆኖ አይደለም። ስለተመለከትን ነው። የብዙዎችን እንባ ያበሰ ቃል ሞቷል ተብሎ አልዓዛርን ከሙታን መቃብር ውስጥ ያስነሳ የእግዚአብሔር ቃል በእውነትም ብፁዕ ነው። በእውነትም የቃል ለእኛ ዛሬ ላይ ያስፈልገናል። ለሕይወታችን ዛሬ ላይ የቃል ያስፈልገናል። አያስፈልገንም? ያስፈልጋል። ይህ የሕይወት ቃል ለእኛ ያስፈልጋል። ብፁዕ የተሰኘው የተለየው ቅዱስ የእግዚአብሔር ቃል ዛሬ ላይ ያስፈልገናል። ለምን? እረፍት ስለሆነ፣ መጽናናትን ስለሚያድለን፣ ነፃነትን ስለሚያድለን፣ ደስታን ስለሚያጎናጽፈን ነው። የነገሥታት ፍርድ በዓለም ላይ ያስፈራናል። ዓለም የምትነግረን ሁልጊዜ ውካታ ነው፣ ሁልጊዜ ሐዘን ነው። መጽናናትን አስተምራን አታውቅም።
ሁልጊዜ ሐዘንን ትሰብከናለች። ክርስቶስ የሚያስተምረው ቃል ግን ይህ አይደለም። የምህረት ቃልን ነበር የሚያስተምረው። ለዚህም ነው ትምህርቱ ብፁዕ የተሰኘው እና ቃሉን ማስተማር ጀመረ። ትምህርቱ ብፁዕ ነበር ይላል መጽሐፍ ቅዱስ። ታዲያ እንደነገርኳችሁ ይከተሉት የነበሩት እውነተኛውን ወንጌል ለመስማት እንደሚጋጉት ቤተሰቦች ብቻ ሳይሆን አንዳንዶች ደግሞ ክስን ከስ ዘንድ ፈልገው ይህ የተለየ ትምህርት ነው፣ እኛ ከምናስተምረው ትምህርት የወጣ ነው ብለው እሱን የሚከተሉት ሕዝብ ስለበዛ ከሕገ ኦሪቱ ሕገ ወንጌልን የሚከተሉት ሕዝብ ስለበዛባቸው የሕገ ወንጌሉ አስተማሪዎች ካህናት፣ ፈሪሳውያን እሱን የሚከሱበት ከሕዝቡና ከነገሥታቱ የሚያጣሉበት ቃልን ይፈልጉበት ነበረ። እንከንን ሐሰትን ይፈልጉበት ነበረ። ዛሬም በእውነተኛው መንገድ ለምንጓዝ በእግዚአብሔር በሕጉ ለምንጓዝ ዓለም ሐሰትን ከኛ ትፈልጋለች። እውነት ከሆነን ግን በእግዚአብሔር ዘንድ ሁሌም አሸናፊዎች ነን። በክርስቶስ ላይ አንዳች እውነት አንዳች ሐሰት አላገኙበትም። እውነት ስለሆነ ማለት ነው። ቢሰቅሉትም እንኳን በሐሰት ነበር የሰቀሉት። እኔ ከኖረበት እንደ ወንበዴ ሐሰትና ወንጀልን ፈጽሞ ሳይሆን በሐሰት መስክሮበት ነበር። የሐሰትን ክስ ያጠሉበት ዘንድ ሁሌ ከሱ ዘንድ ክስን ይፈልጉ ነበረ። እንደተለመደው በምኩራቡ ሲያስተምር ፈሪሳውያን አንዲት አመንዝራ ሴትን ወደ እሱ ዘንድ አቀረቡ ይለናል መጽሐፍ ቅዱሱ። ምን አይነት ሴት? ምን አይነት ሴት አልኳችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አንዲት ሴሰኛይትን ሴት ወይም አመንዝራይትን ሴት ወደ ክርስቶስ ዘንድ አቀረቡ። ከዛም በኋላ ፈሪሳውያንም ለክርስቶስ ጥያቄን አቀረቡለት። ይህቺስ እንደ ሙሴ ሕግ እግዚአብሔርን ተላልፋለች፣ ሕገ ኦሪትን ሽራለች፣ አመንዝራ ናት። ስለዚህ አንተ ትምህርትህ ብፁዕ የተሰኘ ስለ እውነት ስለ ምሕረት የምትናገር አንተ በዚህ ሴት ላይ ምን ብለህ ትፈርዳለህ? ብለው ይህንን ጥያቄ ለክርስቶስ ፈሪሳውያን አቀረቡ። ክርስቶስ ግን እውነተኛ ፈራጅ ነው። ያቺን ሴት መቅጣት በእጁ ያለችው የሁሉም ነፍስ ማለት ነው። ግን እግዚአብሔር አምላክ የሁሉንም ገበና የሚሰውር ፍርድን ሁሉ በአደባባይ የማይገድ እንደ ሰው ያይደለ ንጹሕና ብፁዕ የሆነ አምላክ ስለሆነ በሰው ፊት ፍርድን አልገለጠም። ምንም አልተናገረችው። ዝም ብሎ ትምህርቱን ማስተማር ቀጠለና ዝም አለ። በሰው ላይ እንድንፈርድ በተጠየቀን ጊዜ ዝም ልንል ያስፈልገናል። እኛ ምን ያህል ንጹሕ ሆነን በሰው ላይ የምንፈርደው? ንጻ ባህሪ ጻድቅ እውነተኛ ፈራጅ የሆነው እግዚአብሔር አንድ እርሱ ብቻ ፍርድ ሁሉ የእርሱ ነው ብለን ዝም ልንል ያስፈልገናል። ፍርድ በተሰጠን ጊዜ ልንፈርድ አያስፈልግም። ዝም አለ ክርስቶስ። ፈሪሳውያን ግን ዝም አላለም ነበረ። ይጨቀጭቁት ጀመረ። ክርስቶስም ጭቅጨቃው በበዛበት ጊዜ ወደ ታች ዝቅ አለና ኖራ ድንጋይን ተመለከተና ኖራውን መቅረጽ ጀመረ። ጭቅጨቃው ሲበዛበት ቀና ብሎ ተመለከታቸውና ከእናንተ መካከል እንደዚህች ሴት ኃጢአትን ያልሰራ ንጹሕ የሆነ ይህችን ሴት ይውገራት አለ። ምን ይበላት? ምን ይበላት? ይህችን ሴት ይውገራት። እነዛ መካከል ማን አለ እስቲ ንጹሕ የሆነ? እኛ ዛሬ ላይ ንጹሕ አይደለንም። በምሕረቱ እዚህ የቅድስና አደባባይ ላይ ተሰብስበናል። ምን ይላል መጽሐፍ? ምድርም ሰማይም እንኳን በእግዚአብሔር ዘንድ ንጹሕ አይደሉም። ማንም ንጹሕ በእግዚአብሔር ዘንድ የለም። ንጹሕ ባህሪ እርሱ እግዚአብሔር ብቻ ነው። ለዚህም እኮ ነው በንጽሕና እንድንመላለስ ንስሐን የምትደገም ሥርዓት አድርጎ የሰጠን እግዚአብሔር ወደ እርሱ እንድንመለስ ንጹሕ ባህሪ ከእግዚአብሔር ዘንድ ንጽሕናን እንድናገኝ በቆሸሽን ቁጥር እንድንመለስ ንስሐን እግዚአብሔር ሰጠን። ተናገራቸው። ይህንን ከእናንተ መካከል
የአንዱን ኃጢአት በሌላኛው ኃጢአት ላይ የራሱን እንጂ የሌላውን ሰው እንዳይመለከት አድርጎ ነበር በግንባራቸው ላይ ኃጢአታቸውን የሳለባቸው። በምናቸው ላይ በግንባራቸው ላይ ልክ እኔ እናንተን ፊት ለፊት ቆሜ እንደማያችሁ እናንተም ከፊት ለፊት እንደምታዩኝ ሁሉ ፊት ለፊት እርስ በርስ የራሳቸውን ኃጢአት በአንዱ ግንባር ላይ የአንዱ ኃጢአት በአንዱ ግንባር ላይ መጻፍ ጀመረ። እርስ በርስ መተያየት ጀምሮ የራሳቸውን ኃጢአት። በዚህ ጊዜ ማንም ጸንቶ ሊቆም አልቻለም። ማንም ሆነ ያችን ሴት ይውገራት ለፍርድ አመጧት። እነሱ ፈርደውባት ያመጧት ያችን ሴት ማን እውነት ፈርዶ ይግደላት? ማንም ንጹሕ አይደለማ ከክርስቶስ በቀር። ከዚያ በኋላ እንዳገባባቸው ከሊቅ እስከ ደቂቅ ከፊተኛው እስከ ኋለኛው ቀስ እያሉ ወጡ ሁሉም ይለናል መጽሐፍ ቅዱስ። ክብር ለአምላካችን ይሁን። በኃጢአታችን ላልፈረደብን አመስግኑት እግዚአብሔር። ማንም ያቺ ሴት ላልፈረደባትም ማንም አልፈረደባትም። እመኑኝ ክርስቶስ በእኛ ላይ እስካልፈረደብን ድረስ ዓለም በሐሰት ክስ ቢፈርድብን ምንም አያመጣም። ምናልባት በሥጋችን ላይ መከራ ሊደርስብን ይችላል። መጽሐፉም ይላል በሥጋችሁ ስለሚደርስባችሁ መከራ አትስኩ፣ ለነገር ስለ ነፍሳችሁ ብላችሁ ተጨነቁ። ለምን? ነፍስ ዘላለማዊ እሳት ያችን ፍርድ ሁልጊዜ እንድንፈራ ስለሚያስፈልገን ነው። ማንም ሳይፈርድባት ያቺ ሴት ላይ ወጡ ሁሉም። ከዚያ ክርስቶስ ካጎነበሰበት ቀና ብሎ ሲመለከት ያቺ ሴት ብቻ ነበረች። ማንም በዛ ጸንቶ የቆመ የለም። ሁሉም ሄደው ነበረ። ከሳሾቿ ሁሉ ወጥተው ነበረ። ክርስቶስ አሁን አንድ ጥያቄ ለዚህ ሴት አቀረበላት። እነዚያ ከሳሾችሽ ወዴት አሉ? ይህንን ቃል እስቲ ደግማችሁ በሉ። ዛሬም ሁላችን ይህንን ቃል ይበለን በሉት እስቲ። እነዚያ ከሳሾችሽ ወዴት አሉ? ክርስቶስ ዛሬም ይህንን ቃል ይበለን። እነዚያ ከሳሾችሽ ወዴት አሉ አላት ለዚች አመንዝራይት ሴት። እርሱ ብቻ በዛ መቅረቱ እነዚያ ኃጢአተኞች በደለኞች መውጣታቸው እርሱ ንጽሐ ባህሪ ስለነበረ ነው። እንግዲያውስ እነዚያ ኃጢአተኞች ሆኑ ከንጽሐ ባህሪው ከአምላክ ከክርስቶስ ዘንድ መቆም ያልቻሉት እንዴት ይህች ሴት በደለኛና ኃጢአተኛ ሆና በእርሱ ፊት ልትቆም ቻለች ካላችሁን፣ በእግዚአብሔር ዘንድ የፈለገ ኃጢአተኛ ብንሆን በደለኛ ብንሆን ንጹሕ ባህሪ ስለሆነ ይምረናል። ለዚህም ነው በእርሱ ፊት ጸንታ የቆመችው። ለምን? ኃጢአቷን አምና በእርሱ ዘንድ ስለቆመች ነው። በደሏን አምና ይቅርታን ፈልጋ በእግዚአብሔር በንጽሐ ባህሪ አምላክ ሆነው በክርስቶስ ዘንድ መቆም ችላለች። ምሕረትን ፈልጋ ስለሆነ ማለት ነው። ስለዚህ የእሷም ኃጢአት በዛችው ቅጽበት ክርስቶስ ሰርቶላት ነበረ፣ እሷ አድርጓት ነበረ። ንጽሐ ባህሪ ከሆነ ከክርስቶስ ዘንድ መቆም የቻለችው። ሁላችንም ንጽሐ ባህሪ በሆነው በክርስቶስ ዘንድ እንቆም። የአምላካችን መልካም ፍቃዱ ይሁንልን፣ መልካም ፍቃዱ ይሁንልን። በእሱ ፊት ቆማ ነበረ። ኃጢአቷ ስለተሰረየላት፣ ኃጢአቷ ስለተናገረች፣ በደሏ በእግዚአብሔር ዘንድ የታወቀ እንደሆነ ስላወቀች ንጽሐ ባህሪ ከሆነ ከእግዚአብሔር ዘንድ መቆም ችላለች። አንቺ ሴት ከሳሾችሽ ወዴት አሉ? ይህንን ጥያቄ ክርስቶስ ሲናገራት እንደ ሄዱ ሳያውቅ ቀርቶ ሳይሆን ለእርሷም ፈተናን እየነገራት ነበረ። ምናልባት እርሷ በእነሱ ላይ ፈርዳ ቢሆን ኃጢአታቸውን ሲመለከቱ በድለዋል፣ እነዚህ ከሳሾችም እኮ ኃጢአተኛ ናቸው፣ እንደኔ በደለኞች ናቸው ብትል እርሷም ያን ጊዜ በእነሱ ላይ ፈርዳ ነበርና ኃጢአቷ አይሰረይላትም ነበር። የፈለገ በእግዚአብሔር በጽድቁ መንገድ ብንመላለስ በትህትና ካልሆነና በሰው ላይ ፍርድን ባለመፍረድ ካልሆነ ራሳችንን ዝቅ በማድረግ በትህትና
ካልተመላለስን ጽድቃችን ሁሉ ከንቱ ነው፣ መመላለሳችን በእግዚአብሔር ዘንድ ይህ ሁሉ ከንቱ ነው። እግዚአብሔር ሰዎች እሷ ግን ምንም አላለችም። እነዚህን ቃላት አልተናገረችም። እነሱ በደለኛ ናቸው ብላ አልፈረደችም በእነሱ ላይ። ምን አለች? እኔ አላውቅም አለች። ምን አለች? አላውቅም፣ ወዴት እንዳሉ አላውቅም አለች። አልፈረደችም በእነሱ ላይ። ስለዚህ ክርስቶስም መልሶ እንዲህ አላት፣ እነሱ በአንቺ ላይ አልፈረዱብሽም። ለምን? በኃጢአታቸው ጸንተው መቆም ስላልቻሉ ትቷል። እኔም ደግሞ በአንቺ ላይ አልፈርድብሽም ማለት አንድም አንቺ በእነሱ ላይ እንዳልፈረድሽ እኔም በአንቺ አልፈርድብሽም። መጽሐፍ ቅዱስ የሚናገረን ይህንን ነው። በሰው ላይ ፍርድ እንዳንፈርድ ያስጠነቅቀናል። ለምን? በራሳችን ላይ የሚታይ የዓይናችን ምሰሶ የሚያክል ኃጢአት እያለ እንዴት ወንድማችን ላይ እንፈርዳለን? እንዳንፈርድ በሰው ላይ መጽሐፍ ቅዱስ ያስጠነቅቀናል። ለዚህም ነው በዚህ በሉቃስ ወንጌል ምዕራፍ 6 ቁጥር 37 ላይ አትፍረዱ፣ አይፈረድባችሁም፣ አትኮንኑ፣ አትኮነኑም፣ ይቅር በሉ፣ ይቅርም ትባላላችሁ፣ በሰፈራችሁትም ቁና ትሰፈራላችሁ። እንደሰራነው ስራ ጽድቃችን በዛው ልክ ይለካል እግዚአብሔር ዘንድ። ፈርደን እንደሆነ እግዚአብሔር ደግሞ በዙፋኑ በእኛም ላይ ይፈርዳል። እንዳንፈርድ እንጠንቀቅ። ለዚህም እኮ ነው ጻድቁ አባት አባ ያዕቆብ ዘስሩግ ሲናገሩ እንዲያሉ እኔ ሁልጊዜ በራሴ ላይ እፈርዳለሁ፣ ምክንያቱም በሰው ላይ እንዳልፈርድ ያስጠነቅቀኛል። ሁልጊዜ በራሳችን ላይ ብንፈርድ ይሻለናል። በሰው ላይ ፈርደን ከምንኮነን ይልቅ በራሳችን ላይ ሁልጊዜ ብንፈርድ ምናልባትም ያ ወደ ንስሐ ይመራን ይሆናል። ምናልባትም ያ ወደ እግዚአብሔር ዘንድ ኃጢአታችንና በደላችንን አምነን እንቀርብ ይሆናል። ጻድቃን ሁልጊዜ የሚያደርጉት ይህንን ነው። ዓለም ቢፈርድባችሁም እንኳን ያንን ፍርድ እውነት የሆነው እነሱ ጋር እያለ አምነው ተቀብለዋል። ዛሬ እኮ እኛ አይደለም ያንን ለማድረግ ይቅርና እንኳን ዘቦብሽ እንዲሁ ምንድነው ይባላል፣ እንዲሁ እንኳን እንፈርዳለን። አይደለም ተፈርዶብን ምላሽ ለመስጠት ይቅርና እንዲሁ እንኳን ለመፍረድ የተቻኮልን ትንሽ እንከን ተመልክተን። ጻድቃን ግን እንደዚህ ያልነበሩ። ቢፈረድባቸውም እንኳን ሐሰት የሆነውን ቃል ሰምተው ፍርድን ለራሳቸው ያደርጉ ነበር። ስለተፈረደባቸው ፍርድ ራሳቸው ላይ ፈርደው ነበር። እግዚአብሔር ግን በጊዜው እውነቱን ይገልጣል። ፍርድን ለእግዚአብሔር እንስጥ። አባ መቃርስ በአንድ ወቅት በምንፍና የሚኖር አባት ነበረ። ሰሌንን ወይም ደግሞ ቅርጫትን እየሸጠ ከከተማው ተለይቶ ይኖር ነበር። አንዳንዴ በቤተ መቅደስ ያስተምራል። እኚህ አባት ያስተምራሉ። ታዲያ ታሪኩን ላሳጥርላችሁና በአንድ ወቅት የዛ ሀገር ባለጸጋ ልጅ ከአንድ ከቤተ መቅደስ አገልጋይ በዝሙት ታረግዝና ያ ወጣት ደግሞ አባትሽ ይህንን ነገር ከሰማ እኔን ያስገድለኛል ብሎ ለዚህ ሴት ተናገራት። ታዲያ ምን ይሻላል አለች ይህች ሴት። ታዲያ ይሄም ወጣት ምን አለ? በዛ ቤተ መቅደስ የሚያገለግል በቤትና የሚኖር ብቻውን አባ መቃርስ የሚባሉ አባት አሉ። ታዲያ ከእሱ ያረገዝኩት ብለሽ ተናገሪ አላት። እውነት ነው እንዴ? አይደለም አይደለም፣ እውነት አይደለም። ከዛ በኋላ ይህንን አባቷ ተናገረች። አባቷን በጣም ይናደድና እሷ የተናገረችው እንኳን በፈቃዷ ሳይሆን ተደፍራ እንደሆነ ነበር የተናገረችው። ታዲያ ይህንን በቤተ መቅደስ በአደባባይ እኚህ በቅድስና በምንኩስና የሚኖሩትን አባት ስማቸውን አጥፍተው በአደባባይ ዘለፏቸው። ያ ብቻ አይደለም፣ ልጁ ሲወለድም እንዲያሳድግ ተደርጎ በእኛ አባት ላይ
አባት ግን ምንም የሚያውቁት ነገር አልነበረም። ምንም የሚያውቁት ነገር አልነበረም። ምን ብለው ይከራከሩ? ምናልባት ቢናገሩ እውነትን ሊናገሩ ይችል ነበር። ምንም አላሉ፣ ዝም አሉ። ስለተፈረደባቸው ፍርድ አምነው ተቀበሉ። አሁን እኔ አሉ። ስለነሱ የብዙ መነኮሳትና የቤተ መቅደሱ ካህናት ስም እንዳይጎድፍ ብለው አምነው ተቀበሉ። ግን በደለው ነበር? በእነሱ ጥፋት ነበር? አልነበረም። ግን እግዚአብሔር እውነቱን የሚገልጥበት ታምራቱን የሚያሳይበት የራሱ ቀን ነበረውና እኛ አባት ምንም ሳይሉ አምነው ተቀበሉ። ሕፃኑ በተወለደ ጊዜም ክርስትና ይጠመቅ ዘንድ እንዲሁም በዚያውም ደግሞ ለእኚህ አባት እንዲያሳድግ እንዲሰጥ በአደባባይ በአውደ ምሕረቱ ፊት ለፊት ቀረቡ። አባቶች ሁሉም ተሰበሰቡና ገና ሕፃን ልጅ ክርስትና ሊነሳ ነው። አስቡት። ምንም የሚያውቀው ነገር የለም። ግን እኛ አባት አባ መቃርስ ይጸልዩ ነበረ። እግዚአብሔር እውነቱን በወደደው ጊዜ እንዲገልጥ እንደ ፈቃድ ይሉት ነበረ። ሁሌም እንደ ፈቃድ እንበለው። እሱ ባሻው ጊዜ ሁሉም ነገር ስለሚያስተካክል ማለት ነው። ታዲያ በአደባባይ ላይ ያንን ሕፃን አባ መቃርስ ተቀብሎ እንዲያሳድገው ሲሰጥ ቆይ አለ። እንግዲያውስ እግዚአብሔር ፍቃዱ ከሆነ በዚህ ሕፃን ልጅ ላይ እኔስ እውነትን ብናገር አንተ አዋቂ ነህና ትዋሻለህ ልትሉኝ ትችላላችሁ፣ ድኩም ሥጋ ለብሻለሁና። ነገር ግን ምንም የማያውቀው ይህ ንጹሕ የእግዚአብሔር ባሪያ የሆነው የሕፃን ልጅ እውነቱን ይመስክር አለ። በአደባባይ ሕፃኑን ልጅ ከፍ አደረገ። ያ ሕፃን ልጅ የሚገርመው እግዚአብሔር በሚያውቀው እውነቱን ተናገረ። አባቴ አባ መቃርስ ሳይሆን በዚህ ቤተ መቅደስ የሚያገለግለው ዲያቆን ነው እውነቱን እንዳለ መሰከረ። ክብር ለአምላካችን ይሁን። አመስግኑት እስቲ። እውነትን በፈቃዱና በጊዜ በሚገልጥ እሱ እግዚአብሔር ነው። እውነት ሁልጊዜም ተሸሽጋ አትቀርም። እውነት ሁልጊዜም ተደብቃ አትቀርም። አባ መቃርስ እግዚአብሔር እንደፈቀደው እንዲያደርግ እግዚአብሔር ያውቃል ብለው ነበር የተቀበሉት። አሁን የበደለኛ ነኝ፣ ኃጢአተኛ ነኝ፣ ፍርድ ይገባኛል ብለው ነበር የተቀበሉት። እግዚአብሔር ግን ስለ ጽድቃቸውና ስለ እውነተኛ ትጋታቸውና ተጋድሏቸው ነፃ ወጣቸው። እግዚአብሔርም ዛሬ ነፃ ወጣን ከሁሉም ነገር። እግዚአብሔር አምላክ ይርዳን። ስለዚህ በሰው ላይ መፍረድ አይገባንም። ይልቁኑ ስለተፈረደብን ፍርድ እንኳን ለእግዚአብሔር ያንን ፍርድ ልንሰጥ ያስፈልገናል። ዝም ብለን እስቲ ማር ይስሐቅ እንዲህ ይላል፣ ሐሰትን እንዳልናገር የእግዚአብሔር ፍርድ ያስፈራኛል። እውነትንም ደግሞ ብናገር የዚህ ዓለም ሐሰተኛ ሰዎች ይህንን እንድናገር አይፈቅዱልኝም። ከዚህ ሁሉ ግን ዝም ብል ይሻለኛል። ምን ይሻለኛል? ዝም ብል ይሻለኛል። በሰው እንዳይፈረድባችሁ እናንተም በሰው ላይ አትፍረዱ። እግዚአብሔር ቤተሰቦች ስለተፈረደባችሁ ፍርድ ደግሞ ዝም በሉና ያንን ለእግዚአብሔር ስጡ። ፍትሕ በሁሉ በእርሱ ዘንድ ያለውና መጽሐፍ እንዳይፈረድባችሁ አትፍረዱ። ይህች ሴት በእነርሱ ላይ ስላልፈረደች አመንዝራይቱ ሴት የራሷን በደል ስለምታውቅ በእነርሱ ላይ አልፈረደችም። ስለዚህ እግዚአብሔር ክርስቶስ ይቅር አላት። ግን ይህች ሴት ምን ያድርግ? ለምህረት አልሆነላትም። ክርስቶስ ይህንን ከተናገረ በኋላ ሁሉን የሚያውቅ አምላክ ነውና ዳግመኛ እንዳትበጂ ሂጂ አላት። ንስሐ ስንገባ ዳግመኛ እንዳንበድል እየተጠነቀቅን ነው። ምናልባት ብንበድልም እንኳን ተመላልሰን ንስሐ ልንገባ ያስፈልገናል። ልብሳችንን ምናልባት አንድ ጊዜ ብቻ አይደለም የምናጥበው፣ በቆሸሸ ቁጥር እናጥበዋለን አይደል? በሳሙና እናጠራዋለን። እኛም በንስሐ እንታጠብ ያስፈልገናል በቅዱስ ቁርባን። ዳግመኛ ግን እንዳትበዲ ኃጢአትሽ ተሰርዮልሻል። እነሱ እንዳልፈረዱብሽ አንቺም በእነርሱ ላይ እንዳልፈረድሽ ሁሉ ይህም በአንቺ ላይ አልፈርድም ሂጂ አላት። ምን አላት? ክርስቶስ አሁንም ለሁላችንም ይፍረድልን እንጂ አይፍረድብን።
ይፍረድልን እንጂ አይፍረድብን። አልፈረደባትም። እንዲሁ በነጻ ተዋት። ልትወገር ልትሞት የነበረችው ያቺ ሴት በነጻ ሂጂ አላት። ግን ማስጠንቀቂያ ነግሯት ነበረ። ዳግመኛ ለሁለተኛ ጊዜ እንዳትበድይ ብሏት ነበረ። ያ በደል ምን ይሆን እንመለከተዋለን። በዕለተ ዓርብ ሰለስት በሆነ ጊዜ ክርስቶስ አምላክ ለጸሎት በዕለተ ዓርብ ረቂቅ የሆነውን መለኮት ከተዋህደው ሥጋ ጋር ገልጦት ነበረ እና ይህች ሴት በአጋጣሚ በዚህ ሰዓት ረቂቅ መለኮቱን ያዋህደው በዕለተ ዓርብ በሰለስት ሰዓት ተመለከተችው ይለናል። ምን አለችው? ተመለከተችው ይለናል። ታዲያ በዚህ ጊዜ ክርስቶስ ይህንን ያየችውን ለማንም እንዳትናገር ያላት። ምን እንዳትይ? ለማንም እንዳትናገር ያላት። ከዛ በኋላ ፈሪሳውያን በጠየቋት ጊዜ ይህችን ሴት እንዳልናገር ክርስቶስ አስጠንቅቆኛል፣ ግን አሁንም መናገሯን አልተወችም። አፏን አንደበቷን አውጥቷ ባትናገር እንኳን በዓይኗ ወደ እሱ ጠቀሰች፣ አሳየች ማለት ነው። በዚህ ጊዜ ምን ይለናል መጽሐፍ ቅዱሱ? እንደ ድንጋይ ሆና ቀረች ይለናል። እንደምን ሆና? እንደ ድንጋይ ሆና ቀረች። ድንጋይ ሆና ቀረች። ለምን? እግዚአብሔር ክርስቶስ ያዘዛትን በዛችው ቅጽበት ዳግመኛ እንዳትወድይ ያላትን በዛችው ቅጽበት ስላፈረሰችው ማለት ነው። ክርስቶስ ከዚህ ፍርድ ይጠብቀን። ሁላችን ከዚህ ፍርድ ሁላችን ይጠብቀን። ድንጋይ ሆና ቀረች። ለምሕረትም አልሆነም። ክርስቶስ ምናልባት ሁልጊዜ መሐሪ ነው፣ ሁልጊዜ ይታገሰናል። መጽሐፍ ቅዱስ እንደሚናገረው የቸርነቱ ባለጠግነት አንተን ወደ ንስሐ ይመራሃል እንጂ ወደ በደል ኃጢአት፣ ወደ ዓለም እንድትጓዝ አይመራህም ይላል መጽሐፍ ቅዱስ። ቸርነቱን ስላበዛልን ምሕረቱን ስላበዛልን ዘወትር በበደልና በኃጢአት የምንኖር ከሆነ አንድ ቀን ምናልባት የእርሷን ፍርድ ይጠብቀን ይሆናል። በዙፋን ፊት እንከሰስበታለን፣ እንጠየቅበታለን። አስተውሉ እንኳን እግዚአብሔር ሰዎች ሰው አላየም ብለን በጨለማ የምንሰራውን ኃጢአት እግዚአብሔር በብርሃን ገልጦ ያሳያል። ምክንያቱም እርሱ ሁሉን የሚችል አምላክ፣ ሁሉ የሚታየው አምላክ ስለሆነ ማለት ነው። ለዚህም እኮ ነው መዝሙረኛው ዳዊት ሲናገር በላይ በወጣ አንተ አለ፣ በውሃ ውስጥም ብሆን እንኳን አንተ በዚያ መኖሪያ ነው፣ በሁሉም ዘንድ የሞላህ ነው ያለው። በሁሉ ዘንድ ሞልቷል። እግዚአብሔር አላየንም የምንልበት ጊዜና ሰዓት አይኖረንም። ለምን? ዓይንን የፈጠረው እኮ እርሱ ነው። ጆሮን የፈጠረው እኮ እርሱ ነው። እጅን የፈጠረው እኮ እርሱ ነው። ታዲያ ዓይንን የፈጠረ አምላክ እንዴት አያየንም እንላለን? ጆሮን የፈጠረ አምላክ እንዴት አይሰማንም እንላለን? ይህን እኮ የፈጠረው እርሱ ነው። ዓይን ስለፈጠረኛ ሁል ጊዜ ያየናል። በምሕረቱ ሌሊቱን አሳልፎ የጠዋቷን ወጋግና ብርሃንን የሚያሳየን የማይተኛ የማይንቀላፋ አምላክ ሁል ጊዜ እያየን እንጠንቀቅ በፊቱ። ስለ መልካም ሥራው በቤቱ ዘወትር እንመላለስ። ክርስቶስ በደብረ ዘይት ሌሊቱን በጸሎትና በትጋት እያሳለፈ በማለዳ ግን ወደ ምኵራብ ይገሰግስ ነበረ። ለእኛ አርአያ ዛሬ ሊሆን እኮ ነው። በማለዳው ወደ ቤቱ እንገስግስ። ዛሬ ቀናችን እንዲባረክ፣ ስራችን እንዲባረክ በማለዳው እንገስግስ። ወደ ምኵራብ፣ ወደ ቤተ መቅደሱ፣ ወደ እግዚአብሔር ማደሪያ ወደዚህ እንምጣ እስቲ። ክርስቶስ ራሱ የሄደ አርአያ ይሆነን። አምላክ በምድር ላይ ተመላልሶ አርአያ ይሆነን። እንዴት በቤቱ መመላለስ ያቅተናል? በማለዳ ገስግሰን ወደዚህ ወደ ተቀደሰው አደባባይ ቀናችን ውሏችን እንዲቀደስ ተባርከንና ተሳልመን ብንሄድ አለበት። እንደ ሪያ 24 ሰዓት የምንተኛ 24 ሰዓት የምንመገብ አሁን የአጽዋማት ወር ነው። ክርስቶስ ጾሞ በማቴዎስ ወንጌል ምዕራፍ 4 ላይ በምድር ላይ የተመላለሰው ድርጊት ሁሉ እኮ ለእኛ አርአያና ምሳሌ ነው። አሁን የአጽዋማት ወቅት ነው። ንጹህ ከእመቤታችን ከቅድስት ድንግል ማርያም በረከቷን አማላጅነቷን ያው ንጹህ ጾም በቤተ ክርስቲያን እንመላለስ።
የጽድቁን ቃል የሕይወቱን ቃል እንስማ። ይህ ነው ለእኛ የሚበጀው። ዛሬ ስላስተማረን ስለ ሕይወት ቃል ልናሰላስል ያስፈልጋል። ዛሬ ይህንን ተምሬያለሁ፣ እግዚአብሔር ዛሬ ይህንን አስተምሮኛል፣ አሁን በኋላ በሰው ላይ አልፈርድም። ፍርድ ሁሉ ለእናንተ በሚሰጥበት ጊዜ ዝም በሉ። አንድ ታሪክ ላንሳና ስለ ፍርድ ሰዓቱም ስለመሸ አበቃለሁ። በአንድ ወቅት አንድ እጅግ በጣም ትሑት የሆኑ ጻድቅ አባ ሙሴ ዘጸሊም የሚባሉ አንድ አባት ነበሩ። እኛ አባት ምናልባት እጅግ በጣም ከሚያስጠላ ከአረመኔነት ሕይወት ነበረ፣ ከወንበዴዎች መካከል ነበረ ተለይተው ለቅድስና የተመረጡት እና በጣም በጸሎት ትጉና ትሑት አባት ነበሩ። ታዲያ በሚኖሩበት ገዳም ውስጥ በአንድ ወቅት አንድ ችግር ተፈጠረ። አንድ መነኩሴ ላይ ሁሉም የገዳሙ መነኮሳት በዚያ በበደለው መነኩሴ ላይ ሊፈርዱበት ተሰበሰቡና አባ ሙሴ ዘጸሊም ብቻ አልተገኙ። ታዲያ አንድ መነኩሴ ወደ አባ ሙሴ ዘጸሊም ሄዱና አባታችን የገዳሙ መነኮሳት በሙሉ በዚያ በበደለኛውና በኃጢአተኛው መነኩሴ ላይ ሊፈርዱበት ተሰብስቧል። ታዲያ አንተ ለምንድን ነው ከነዚህ መነኩሴዎች ተለይተህ ብቻህን የቀረው? ና እንሂድ አሉት። አባ ሙሴ ዘጸሊም ምንም አላሉ። እሺ ብለው ተነሱ። ከዚያ በከረጢት አሸዋ ሞሉና ተሸክመው በጉባኤው መካከል ያንን ከረጢት ከኋላ በስተው ከኋላቸው እያፈሰሱ በጉባኤው መካከል በዚያ መነኩሴ ላይ በበደለኛው ላይ ሊፈርዱበት በተሰበሰቡ መነኮሳት መካከል ያንን አሸዋ እያፈሰሱ በማካከላቸው አለፉ። ከዛ በኋላ በመኔቱ መነኩሴ ጠየቁት፣ አባ ሙሴ ምን እየሰሩ ነው? ከኋላ ያለው በከረጢት የተሞላው አሸዋ እኮ እያፈሰሰ ነው አሉ። አባ ሙሴ በጥበብ አእምሮ ያደላቸው አባት ስለነበሩ በጥበብ ይህንን ቃል ተናገሩ። እኔ የራሴ ኃጢአትና በደል መሸከም አቅቶኝ ከኋላዬ እንዲህ እየፈሰሰ፣ እኔ ግን ዛሬ በፊቴ ስላለው ስለ በደለኛው ወንድሜ መነኩሴ በዚህ ልፍርድ ተገኝቻለሁ አሉ። እንዲህ በጥበብ አስተማሩ። አባቶች ምን ያክል ከወንዶች ናቸው እናንተ! ይህ ጥበብ ዛሬ ለኛ ያስፈልገናል። በሰው ፊት እንድንፈርድ በተጠየቅን ጊዜ ይህ ጥበብ ለኛ ያስፈልገናል። እስቲ ራሳችንን ይክበል፣ እስቲ ራሳችንን እንመልከት፣ እስቲ በራሳችን እንፍረድ። እኛ አባት ይህንን በጥበብ ሲያስተምሩ መነኮሳት ሁሉ በዛ መነኩሴ ላይ ሳይፈርዱበት ይቅር ብለው ተዉት። ሁሉም ተበተኑ። እያችሁ እንዲህ ሰው ያስተምራል። በሰው ላይ ምን ጊዜም ልንፈርድ አያስፈልግም። በእኛ ላይ ስለተፈረደብን እንኳን ልንሰጋ አያስፈልግም። ደስ ሊለን ነው የሚገባው። ለምን? ፍርድ ሁሉ በእግዚአብሔር ዘንድ ስለሆነ፣ እውነተኛ ፈራጅ የሆነው ክርስቶስ እግዚአብሔር ስለሆነ ማለት ነው። ሰዎች ምናልባት በሐሰተኛ ክስ ቢከሱብንም እንኳን እናያለን። ምናልባት በማረሚያ ቤቶች ብዙዎች በሐሰት ክስ ተመስርቶባቸው የሚኖሩ እውነት ግን በልባቸው ያሉ ብዙ ሰዎች ይኖራሉ። እግዚአብሔር ግን ያቺን ሴት ነፃ እንዳወጣት አንድ ቀን እግዚአብሔር ከምርኮ ያወጣቸዋል። የልብን የሚያውቅ አምላክ እሱ ሁሉም በጊዜው ትክክል ነውና ሁሉም በጊዜው እውነቱን ይገልጣል። እግዚአብሔር አሁንም እውነቱን ይገልጥ። እግዚአብሔር ይፍረድልን። የምህረቱን ቃል የሕይወቱን ቃል ገልጦ በዚህ መልኩ ያስተማረን የመከረን የአቡነ አባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነና የተወደሰ ይሁንልን። እኛም በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ አፍርተን የመንግሥቱ ወራሽ የክብሩ ቀዳሽ እንድንሆን እግዚአብሔር አምላክ መልካም ፈቃዱ ይሁንልን። ስብሐት ለእግዚአብሔር። በመምራችን ላይ ያሉ ያስተማረን የመከረን አባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። ለሌላቸው አመስግኑ። አሜን። ከዚህ በላይ ቅድስት ቤተክርስቲያን የሚያገለግሉበት ረጅም ዕድሜ ከጤንነት ጋር ያድልልን። እሺ፣ የደብሩ መዘምራን ወደዚህ